ሰላም ጋይስ እንዴት ናችሁ? ውዶች ሰላም ናችሁ? የዩቱብ ጓደኞች ቅመሞች እንዴት ናችሁ? እኔ ያለው እግዚአብሔር የተመሰገነ ይሁን። ዛሬ አንድ ውህድ ለፊታችን የሚሆን ይዤ መጥቻለሁ። እናንተም ስለምጠቅማችሁ እንድትጠቀሙት ነው። እኔ በጣም ጠቅሞኛል። ማዲያት ነበረኝ በደንብ እዚህ ጋር ይታይ ነበር። አሁን ግን በጣም ቀንሷል። ይሄም እንደዛው በጣም ቀንሷል። አሁን ፊቴንም በጣም ያለሰልሳል፣ ፊትንም ያለሰልሳል። በቃ በጣም ምርጥ ውህድ ነው። ግን ቤት ውስጥ ነው የምናዘጋጀው። በጣም ትንሽ ነገር ነው የሚያስፈልገን፣ 3 ነገር ነው እና አብረን እንሰራለን ውዶቼ። ወደዛ እና ውዶቼ የሚያስፈልገን ቫዝሊን ያላችሁ ቫዝሊን ይሆናል። ለጊዜው ነው ያለን እና ቁርንፉድ የተፈጨ ነው። እኔ ትንሽ በማሽን ፈጭቸዋለሁ እንደዚህ ማለት ነው። እና እናሻ በቆሎ፣ የተፈጨ በቆሎ። መቼስ እዚህ አረብ ሀገር መቼስ ይሄ እንትን የሌለበት ቤት አለ ብዬ አላምንም። ያኔ አላስብም። ሁሉም ቦታ አለ፣ ሁሉም ቤት አለ ብዬ ነው የማስበው። የበቆሎ ዱቄት የተፈጨውን ያው በፌስታል ስለማይመቸኝ እዚህ ውስጥ አድርጌው ነው በቆሎ ማለት ነው። እና በቃ እነዚህ ብቻ ናቸው የሚያስፈልጉ። አሰራር መስራት ትችላላችሁ። ያውን ለአንድ ሳምንት የሆነና እንደዚህ መጥናችሁ ትጨምሩታላችሁ ማለት ነው። ከዛ ትክትክ ብሎ ይፈላል። ልክ እንደ ሻይ መልክ ይኖረዋል። ልክ የሻይ መልክ ሲኖረው እናወጣዋለን። አሁን አልፈላም፣ ገና ነው። በጣም ምርጥ ነው ልጆች፣ እግዚአብሔርም በጣም ምርጥ ነው። ቅመሞች ተጠቀሙበት። ለሁሉም ነገር በቃ ያለሰልሳል። በዛ ላይ ቁርንፉድ እኮ በጣም በብዙ ነገር ለብዙ ነገር ይጠቅማል። ይህን ይመስላል። ተንተከተከ በደንብ እንደዚህ ፍልቅልቅ ስል ራሱ ደስ ሲል ከዛ ታወጡትና ከዛ ሌላ ደግሞ ትንሽዬ ኒኬል ነገር ካላችሁ እቺ አዘጋጅቻለሁ። እቺ ዝም ብሎ የማትፈለግ ናት። ጥቤዋለሁ። እዛ ላይ ታጠሉታላችሁ እንደዚህ ማለት ነው። ይበቃል። ለምን ለዚህ የሚሆነው ይበቃል። በጣም ስለሚያፍር ያው እናንተ ታውቁታላችሁ። በጣም ከዛ በቀዝቃዛ ውሃ ነው መጀመሪያ የምንመታው። ለምን ይጓግልብናል። ያኛው ሙቋ ስለሆነ እንዳይጓ ትንሽ ጨምሩበት። ከዛ እዚህ እንትኑ ላይ ትጨምሩታላችሁ። እዚህ ከዛ የመሞቅ ስላለበት ለብና አንደኛ እንትኑ ቁርንፉዱ በጣም ምርጥ ነው። ነገራችን ላይ ለሁሉም ነገር ቁርንፉድ አይገኝም። ለፀጉርም ሆነ ለፊታችንም ሆነ ለጤንነታችን ቁርንፉድ በጣም ወሳኝ ነው።
ሊኬር ስለሆነ ሊኬር ነገር ስለሆነ ሳይሆን ትንሽ ነው። ከዛ ታጠፉታላችሁ ጋዙ እንደዚህ ሲወጡ ይኸው ውዶችዬ ቀዘቀዘ ቀዝቅዞ ሲቀዘቅዝ ይህን ይመስላል። አሁን እንቃ በጣም ምርጥ ነው። በደንብ ነው ማሳጅ የምታረጉት። በደንብ ታሹታላችሁ። ሲደርቅ ከፈለጋችሁ እንደው እንትኑን ብቻ ይነሳል ራሱ ማለት ነው። ባለ ሳነሳ አሳያችኋለሁ። ከፈለጋችሁ አንስታችሁ ብቻ መታው፣ ከፈለጋችሁ ደግሞ በውሃ ብቻ መታጠብ። ስነካት በደንብ ልቅልቅ በሉና ተቀቡት። እንደዚህ ልቅልቅ ብላችሁ ስትቀቡ እንደዚህ ማሳጅ እያደረጋችሁ አይናችሁ ስር ውሃ ነው። በጣም ልስልስ ካያችሁት እዛ ትቀመጣላችሁ። ራሱ ሲደርቅ ከፈለጋችሁ ትጥብ ትሉታላችሁ። ራሱ ደግሞ ጥርት ብሎ ራሱ ከተነሳ ታነሱታላችሁ ማለት ነው። ወይኔ ጋይስ መናገር አቃተኝ። ኦማይ ጋድ አያችሁ፣ እንደዚህ ይሆናል። አደራ እንዳደነግጡሽ። ኦማይ ጋድ አያችሁ። ይኸው ጋይስ ይሄን ይመስላል። በደንብ አለቀቀ። አሁን በውሃ ብቻ እታጠባለሁ እኔ። አያችሁት? ይህን ይመስላል። ዋው ዋው! በጣም ነው ጥርት የሚያደርገው። በጣም ነው የሚያምረው። ጥርት ያለ በስመ አብ እና ይህን ይመስላል ጋይስ። ይኸውት እስኪ እንዴት ጥርት እንዳለ። ወይኔ በዛ ላይ ልስልስ ብታየው ማይ ጋድ ልስልስ ነው ያለኝ። ሞክሩት ውዶች፣ ሞክሩት፣ እውነት ሞክሩት። ቢያንስ አንድ ሳምንት እንኳን ይሁት። ግን የሆነ ድርቅ ማለት ባህሪ ያለው በቆሎ ስለሆነ ያላችሁትን ነገር ተቀቡ። ቫዝሊንም ሊሆን ይችላል፣ ሎሽንም ሊሆን ይችላል። ያላችሁትን ነገር ተቀቡትና ሞክሩት። ምርጥ ነው እላችኋለሁ ልጆችዬ። ሰብስክራይብ አድርጉኝ፣ ደግሞ ላይክ አድርጉኝ። አመሰግናችኋለሁ።